ሰላም ጤና ይስጥልን። ዛሬ የምናወራው በጣሊያን ገቨርንመንት የወጣውን ሚያቺ ስኮላርሺፕ እንዴት አፕላይ እንደምናሉት ሪኳየርመንቶች ደግሞ ምንድናቸው የሚለውን ነው የምናየው። ይህ ስኮላርሺፕ በየአመቱ ሁሉ ጊዜም ይወጣል። ለዚህ ስኮላርሺፕ ፈንድ የሚያደርጋቸው የተለያዩ ዲፓርትመንቶች አሉ። እነዛ ዲፓርትመንቶች እዚህ ጋር ላይ ሊስት የተደረጉት ናቸው። ስለዚህ ይህንን ካየን በኋላ ስለ አንዳንድ ኢንፎርሜሽኖችን ለማውራት በቀጥታ ወደ አፕሊኬሽን ፖርታሉ በቀጥታ መግባት እንችላለን ማለት ነው። ይሄ አፕሊኬሽን ፖርታሉ ነው። የአፕሊኬሽን ፖርታል እዚህ ጋር ላይ የተለያዩ ሴክሽኖች አሉ። እዚህ ግራንት ከላይ ለምሳሌ ብንገባ ኮል ፎር አፕሊኬሽን እና ዌብሳይት ጋይድላይንስ የሚላል ዌብሳይት ጋይድላይንስ ላይ ገብታችሁ ሬጂስትሬሽን ፕሮሲጀራችሁ እንዴት መሆን አለበት ለሚለው እዚህ ጋር ላይ በደንብ አድርጎ ይጠቅስላችኋል። እነዚህን ካያችሁ በኋላ ወደ ሬጂስትሬሽኑ መግባት ትችላላችሁ ማለት ነው። እዚህ ጋር ላይ መጠንቀቅ ያለብን ዩዘር ኔማችን መስረት ኮንቴን እና ነምበር ይላል። ስለዚህ ዩዘር ኔም ክሬት ስታደርጉ ቁጥር እንዳታደርጉ ማለት ነው። ከዛ ፓስዋርድ ሪሴት አፕዴት ይላል። እንዴት ማስተካከል አለባችሁ የሚለውን ነው ደግሞ ይሄኛው የሚያሳየው። እነዚህ ዞሮ አካውንት ክሪኤሽን ላይ ለሚያጋጥሙ ችግሮችና እንዴት ክሬት ማድረግ አለብን ለሚለው ሙሉ ኢንፎርሜሽን ከዚህ ጋር ላይ ይጠቅስላችኋል ማለት ነው። ከዛ በመቀጠል እንደምታደርጉት በቀጥታ ወደ አፕሊኬሽን ፖርታሉ የምንገባበት ላይ እዚህ ኮል ፎር አፕሊኬሽን የሚለው ላይ ክሊክ እናደርግና አንዳንድ ኢንፎርሜሽኖችን እናያለን ማለት ነው። እዚህ ጋር በጣሊያን የተጻፈ እዚህ ጋር በእንግሊዝኛ የተጻፈ እዚህ ጋር ደግሞ ኤሊጂብል ካንትሪዎች እነማን ናቸው የሚል አለ። እኔ ሁለቱንም እዚህ ጋር ኒው ታብ ብዬ ስለከፈትኳቸው እዚህ ጋር ላይ ይሄ ኤሊጂብል የሆኑ ካንትሪዎችን ሙሉ ተጠቅሰዋል። ስለዚህ ኢትዮጵያ እዚህ ጋር አለች፣ እኛ ኤሊጂብል ነን ማለት ነው። ከዛ ቀጥሎ ይሄ የእንግሊዝኛው ይሄንን ሴክሽን ሙሉ በዲፓርትመንት ሪሌትድ የሆኑ ነገሮችን መቼ ነው ስኮላርሺፕ የሚከፈለው፣ ማን ነው ኤሊጂብል የሆነው የሚለውን ሁሉን እዚህ ሴክሽን ላይ ታገኙታላችሁ። ያንን ገብታችሁ በደንብ የሚመለከታችሁን ነገር በደንብ ማየት ይጠበቅባችኋል ማለት ነው። ዴድላይኑ ማርች 26 ነው። እነዛ ቅድም ያየናቸው ኮርሶችን እዚህ ጋር ዲፓርትመንቶችን ሊስት ያደርጋል። እነዚህ ዲፓርትመንቶች ኤሊጂብል የሆኑትን ማለት ነው ሊስት ያደርጋል። ሃየር ኤዱኬሽን፣ አርት፣ ሙዚክ ኤንድ ዳንስ አለ፣ ፒኤችዲ ፕሮግራም አለ፣ ፕሮግራሞች አሉ። ኢታሊፎኒያ የጣሊያንኛ ቋንቋ መማር አለ። ከዛ በመቀጠል ይሄ ባችለር ዲግሪ ነው። የባችለር ዲግሪ ግን የኮንሶርቲየም ኤል ፉቸር ወይም ስኮላርሺፕ ከዚህ በፊት ያላቸው ሰዎች ናቸው አፕላይ ማድረግ የሚችሉት ይላል። ከዛ ደግሞ ጣሊያንኛ ቋንቋ ማወቅ አለባችሁ ነው የሚላል። ስለዚህ ለኛ የሚመለከት አይመስለኝም። ማስተርስ፣ ፒኤችዲ፣ ሪሰርች እና ጣሊያንኛ ቋንቋ የሚሉትን እነሱን ነው ኤሊጂብል ይሆን ነው ማለት ነው። ከዛ ኤሊጂቢሊቲ ምንድነው? እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ዶክመንት ያስፈልገናል ለሚለው ኦብቪየስሊ ሲምፕል ናቸው። ፓስፖርት ሊኖር ይገባል፣ አፕሊኬሽን ሌተር፣ ሲቪ፣ ሚዲየም ኦፍ ኢንስትራክሽን፣ አክሴፕታንስ ሌተር ካለን አክሴፕታንስ፣ ሪኮሜንዴሽን ሌተር፣ ኤክስፒሪየንስ ካለን ኤክስፒሪየንስ። አስፈላጊ የሚባሉት ስኮላርሺፕ ላይ ወይም ደግሞ አድሚሽን ላይ አፕላይ ስናደርግ የምናደርጋቸውን ዶክመንቶች እዚህ ጋር አፕላይ ማድረግ ወይም ደግሞ አፕሎድ ማድረግ ይጠበቅብናል ማለት ነው። ከዛ ወደታች እንወርድና ኤጅ ሪኳየርመንት ይላል። የኤጅ ሪኳየርመንት 1.1 1.2 1.5 1.6 ላይ የተጠቀሱትኝ ኤጅ ሻል ኖት ኤክሲድ ዘ ኤጅ ኦፍ 28 ይላል። ይሄን ከ27 ማርች 1997 ወዲህ የተወለዱ መሆን መቻል አለባቸው ይላል። ከዛ 1.3 ላይ የተቀጠረ ደግሞ እስከ 30 ይላል። 1.4 ላይ የተጠቀሰውን ደግሞ እስከ 40 ድረስ ይቀበላሉ ማለት ነው። ከዛ ላንጉዌጅ ፕሮፊሸንሲ እንደሚታወቀው ሚዲየም ኦፍ ኢንስትራክሽን ነው እኛ የምንጠቀመው። ሚዲየም ኦፍ ኢንስትራክሽን ደግሞ ይቀበላሉ ማለት ነው። applicants who have completed an entirely English bachelor degree may upload on the study in Italy portal documents stating that the study program was entirely held in English። ስለዚህ ኤምዋይ ማስገባት እንችላለን ማለት ነው። ከዛ በቀጠል ኢንኤሊጂቢሊቲ ነው። ኢንኤሊጂቢሊቲ candidates applying for scholarship for study program indicated in paragraph እነዚህ must meet all the following requirements simultaneously። የሚያስፈልጉትን ዶክመንቶችን ሁሉንም ማሟላት አለብን። ይሄንን ካላሟላን ደግሞ ተቀባይነት አይኖረውም ምናምን እያለ ነው። እነዚህ ነገሮች ታነቧቸዋላችሁ። ከዛ ቀጥለን ወደታች ስንወድ ስለ ሪኒዋል ያወራል። ከዚህ በፊት ስላላቸው ነው። ከዛ ፈንዲንግ ፐሬድ የሚላል። ፈንዲንግ ፐሬዱ ምንድነው? የመጀመሪያው ኖቬምበር 1 የመጨረሻው ደግሞ ጁላይ 31 ነው የሚሆነው ማለት ነው። ስለዚህ ከዛ ክፍያው በ3 ኢንስታልመንት ነው የሚሆነው ማለት ነው።
በ3 ኢንስታልመንት ነው የሚሆነው ማለት ነው። ከዛ እነዚህ ስኮላርሺፕን እንደሚያደርጉ እንትኖች ናቸው። how to apply ለሚለው እዚህ ጋር ክሊክ አድርገን ነው ወደ ዴዲኬትድ ወደ ዌብሳይቱ የምንሄደው። ተመልሰን ይሄን አሁን ከፍተነው እንሂድ። ይሄንን ኒው ታብ የከፍቼው እንሂድ። ከዛ ወደ ታች እንወርድና selection and awarding of the scholarship selection procedure ደግሞ comprehensive evaluation of application received through the study in Italy portal ዛ አፕላይ ያደረግነውን ሙሉ ዶክመንት መጀመሪያ በአድሚሽን በስኮላርሺፕ ኮሚቴው ስክሪን ከተደረገ በኋላ ለኢንተርቪው የሚጠሩት ኖቲፋይ ይደረጋሉ በስተዲ ኢን ኢታሊ ፖርታሉ ማለት ነው። ኢንተርቪው ከተደረጉ በኋላ ራንኪንግ ይወጣል። ራንኪንግ ከወጣ ፐብሊሽ ይደረጋል። ከዛ በእነዚህ ስኮላርሺፕ ያገኙ ሰዎች እዛ ላይ ሊስት ስለሚደረግ አሸናፊዎቹ እዛ ይታያል ማለት ነው። ከዛ ይሄ ቱዊሽን ፊ ዩኒቨርሲቲዎች ኢንሮል ስናደርግ ቱዊሽን ፊ ምናምንቺ 156 ምናምን ተከፍለዋለች እነሱ ኤግዛምቢት ይደረጋሉ ይላል። እንደገና ይሄ ስኮላርሺፕ ሄልዝ ኢንሹራንስንም ከቨር ያደርጋል። በነገራችን ፔመንት ኦፍ ዘ ስኮላርሺፕ ሄልዝ ኢንሹራንስ ይከፍላል። ከዛ payment of the scholarship the winner of match scholarship indicated in the paragraph ይልና እነዚህን ይጠቅሳል። ቶታል አማውንቱ 10800 ነው ያህል ይሄን አሸናፊዎች 10800 በ9 ወር ውስጥ ይከፈላቸዋል ማለት ነው። ይህ የሚከፈለው በ3 እንደነገርኳችሁ በ3 ኢንስታልመንት ነው የሚሆነው። የመጀመሪያው 5500 ነው፣ ሁለተኛው 2300 ነው፣ የመጨረሻው ደግሞ 3000 ነው ማለት ነው። ከዛ ሪኑ ስታደርጉ ደግሞ ማሟላት ያለባችሁ የክሬዲት አወር ይኖራል። አንድ አመት ተምራችሁ የሚያስቀምጠው ክሬዲት አወር አለ። ያንን ፉልፊል ካደረጋችሁና ያንን ድጋሚ ሪኑዋል ላይ አፕላይ ስታደርጉ ስሜት ካደረጋችሁ ይቀጥላል ማለት ነው። ስለዚህ አሁን በቀጥታ ወደ አፕሊኬሽን ፖርታሉ እንሄዳለን ማለት ነው። አፕሊኬሽን ፖርታሉ እዚህ ጋር ላይ ከገባን ከዚህ በፊት አካውንት ያለን ሰው ሎጊን ነው የምናደርገው። አካውንት ከሌለን ደግሞ ሬጂስተር ነው የምናደርገው ማለት ነው። ስለዚህ እኛ አዲስ ስለሆነን ሬጂስተር ብለን እንጀምራለን። እዚህ ሬጂስተር ላይ ፐርሰናል ኢንፎርሜሽኖችን እንድናስገባ ነው የሚጠይቀን። እነዚህ ሁሉን ፐርሰናል ኢንፎርሜሽኖችን እናስገባለን። እነዚህን ካስገባን በኋላ ኔክስት ነው የምንለው ማለት ነው። ከዛ በመቀጠል ዶክመንት እንድናስገባ ነው የሚጠይቀን። እዚህ ጋር ዶክመንት ፓስፖርታችን፣ ፓስፖርት ነምበር አለ፣ የሰጠን ዲፓርት ኦፍ ኢሚግሬሽን ምናምን የሚለው ፓስፖርታችሁ ላይ ያለው ታስገባላችሁ፣ ኤክስፓየርድ ታስገባላችሁ፣ እሱን ሶፍት ኮፒውን ታስገባላችሁ፣ ኔክስት ትሉታላችሁ ማለት ነው። ከዛ በመቀጠል ክሬዴንሻል ይላል። ትመጡና ደግሞ እዚች ጋር ላይ ዩዘር ኔማችሁን ክሬት ታደርጋላችሁ። ዩዘር ኔማችሁን በቃ ስማችሁን አድርጉት። ለምሳሌ ጥላሁን ከሆነ ጥላሁን ብላችሁ አስቀምጡ። ኢሜይላችሁን አስገቡ፣ ፓስወርድ ክሬት አድርጉ፣ እዚህ ጋር ላይ ቲክ አድርጉና ኔክስት በሉ። ኢሜል ኮንፈርሜሽን ይደርሳችኋል ማለት ነው። አሁን ሬጂስተር አድርጋችሁ ጨርሳችሁ እኔ ቀድሜ ሬጂስተር ስላደረኩኝ አሁን ሎጊን ብዬ መቀጠል እችላለሁ ማለት ነው። ስለዚህ ሎጊን ስል እዚህ ጋር ላይ እመጣና ዩዘር ኔምን ከዛ ክሬት ያደረኩት አለ። እንደዚህ ነው ያደረኩት ቅድም። ፓስወርድን እጽፋለሁ። እሱን ከጻፍኩ በኋላ ሎጊን ማለት እችላለሁ ማለት ነው። ሎጊን ስታደርጉ ቬሪፊኬሽን ኮድ ይልክላችኋል። ያን ኦቲፒ ኮፒ ፔስት አይደረግም። አንድ በአንድ በእጃችሁ ነው የማኑዋሊ ነው የምታስገቡትኝ። ስለዚህ 794497 7944 97 እንደዚህ ማኑዋሊ ተጽፉትና ኔክስት ትሉታላችሁ ማለት ነው። ስለዚህ አሁን ያው ሎጊን አድርጌያለሁ። ስለዚህ ማይ አፕሊኬሽን ብዬ በቀጥታ መሄድ እችላለሁ ማለት ነው ወደ አፕሊኬሽን። እዚህ ጋር ሂስትሪ ከዚህ በፊት ያደረግነው ካለ ሂስትሪ ማሳየት ይችላል። እኛ ግን ኮምፕሊት ዩር አፕሊኬሽን የሚለውንና እነዚህ 3 ሴክሽኖችን ነው መጨረስ ያለብን ማለት ነው። ይሄኛው ፐርሰናል ኢንፎርሜሽን ነው። ቀድመን እዚህ ጋር የፈጠርነው ስላለ ምንም ሌላ መሙላት አይጠበቅብንም። ኔክስት ብለን በቀጥታ ማለፍ እንችላለን ማለት ነው። እኔ ቀድሜ ስለሞላሁ ነው ስሞችን እያመጣልኝ ያለው። ከዛ እኛ የምንመርጠውን ዩኒቨርሲቲ have you already benefited from scholarship ስለዚህ ኖ እንለዋለን። እዚህ ጋር ላይ ስለማይመለከተን ኖ እንለዋለን። ከዛ እኛ አክሴፕታንስ አግኝተን ከሆነ አክሴፕታንስ ያገኘንበት ዩኒቨርሲቲ እዚህ ጋር ማስገባት እንችላለን። ካላገኘን ደግሞ አሁን አፕላይ ያደረግንበት
ያለውን ዩኒቨርሲቲ መምረጥ እንችላለን ማለት ነው። ከዛ ኤክስፔክትድ ማርክ 4 ትሉታላችሁ። ከዛ ትክክለኛ አክሴፕታንስ ካላችሁ ደግሞ ትክክለኛ ግሬዳችሁ ማስቀመጥ ትችላላችሁ። ኢንስቲትዩሽን ላይ ዩኒቨርሲቲውን ትመርጣላችሁ። ከዛ ዲፓርትመንታችሁን ትመርጣላችሁ እዚህ ጋር። ከዛ ዩኒቨርሲቲ ያለበትን ከተማ እዚህ ጋር ትጽፋላችሁ ማለት ነው። ከዛ በመቀጠል 2 እና 3 ዩኒቨርሲቲዎች ላይ አፕላይ ማድረግ ስለምትችሉ አድ ኮርስ እያላችሁ መጨመር ትችላላችሁ ማለት ነው። ከዛ እንግሊሽ ላንጉዌጅ የሚለውን እንመርጥና ኔክስት እንላለን። ፋይናሊ ዶክመንቶችን እዚህ ጋር አፕሎድ የምናደርግበት ሴክሽን ላይ መጣል ማለት ነው። ከዛ የካሪኩለም ቪቴ እናስገባለን። አካዳሚክ ኳሊፊኬሽን that is valid for admission እዚህ ዲግሪያችን፣ ትራንስክሪፕታችንን፣ ላንጉዌጅ ሰርቲፊኬት፣ ሞቲቬሽን ሌተር other documents የሚለው ላይ እነዚህ አክሴፕታንስ ሌተር፣ ሪኮሜንዴሽን ሌተር፣ ኤክስፒሪየንስ፣ ኤክስትራ ካሪኩላር አክቲቪቲ ሰርቲፊኬቶች ካሏችሁ እዚህ ጋር ላይ ብታስገቡት መልካም ነው ማለት ነው። ከዛ ቲክ ታደርጉና ኔክስት ትላላችሁ። ሰብሚት ነው የምትሉት ማለት ነው። በዚህ አይነት መልኩ አፕሊኬሽን ፕሮሰሳችሁን መጨረስ ትችላላችሁ። እስከዚህ ሰዓት ይህንን ቪዲዮ እየተመለከታችሁ ከነበረ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። እንደገና ይሄ ቪዲዮ ይጠቅማችኋል ለምትሏቸው ተማሪዎች ሁሉ ሼር እንድታደርጉላቸው በትህትና እጠይቃለሁኝ። አመሰግናለሁ።